dash come yesterday a can ወይስ could በካንና በኩድ መካከል ያለው ልዩነት ምንድነው? በካንና በኩድ መካከል ያለው ልዩነት ምንድነው? በጣም ቀላል። አይ ካን ስል እችላለሁ ነው። አይ ኩድ ስል እችል ነበር ማለት ነው። ካንን የምትጠቀሙት አሁን ማድረግ ስለምትችሉት ነገር ለመንገር ነው ማለት ነው። ኩድን ደግሞ ድሮ ማድረግ ስለምትችሉት ወይም ደግሞ ስላለፈ ነገር ለማውራት ፈልጉ ኩድን ትጠቀማላችሁ ማለት ነው። ስለዚህ ተጠቀመው ለአሁን ኩድን ደግሞ ላለፈው። ስለዚህ እዚህ ጋር መጀመሪያ ጥያቄያችን I dash come yesterday እዚህ የቁልፍ ቃላችን በቀይ ያሰመርኩባት yesterday የምትሏ ትሆናለች ማለት ነው። yesterday ማለት ትናንትና ማለት ሲሆን ኃላፊ ነው። ስለዚህ መልሳችን ማን ይሆናል ማለት ነው? could ይሆናል ማለት ነው። I could come yesterday ትናንትና መምጣት እችል ነበር እያልኩ ነው ማለት ነው። ወደ ሁለተኛ ከማለፋችን በፊት ላይክ በማድረግ አበረታቱኝ። በዚህ ቪዲዮ 1000 ላይክ እንግባ እያልኩኝ እንዲሁም ለዚህ ቻናል አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ወደ ሁለተኛ እንገባለን ማለት ነው። I dash speak English ነው። can ወይስ could? እዚህ ቁልፍ ቃላችን now የምትለው ሆናለች። now ማለት አሁን ማለት ስለሆነ ልክ ቀደም ላይ እንደነገርኳችሁ ካንን ለአሁን ኩድን ላለፈው ብያችኋለሁ። ስለዚህ መልሳችን ማን ይሆናል ማለት ነው? ካን ይሆናል ማለት ነው። I can speak English ነው። እንግሊዘኛ መናገር እችላለሁ እያልኩኝ ነው ማለት ነው። ወደ ሶስተኛ በመነካበት ጊዜ I dash swim when I was 5 years old እዚህ ጋር ቁልፍ ቃላችን when I was 5 years old ማለት የሚለው ይሆናል ማለት ነው። when I was 5 years old ማለት 5 አመት ሳለው ያለ ነው። ስለዚህ ኃላፊ ስለሆነ ማን ይሆናል ማለት ነው? could ይሆናል ማለት ነው። I could swim when I was 5 years old 5 አመት ሳለው መዋኘት እችል ነበር እያልኩ ነው ማለት ነው። ወደ አራተኛ በመናፈበት ጊዜ when I was young I dash run very fast when I was young I dash run very fast can ወይስ could? እዚህ የቁልፍ ቃላችን በቀይ ያሰመርኩባት when I was young የምትለው ነው። when I was young ማለት ወጣት ሳለው ያለ ነው። ወጣት ሳለው ያለ ነው። ለዚህ አላፊ ስለሆነ ማን ይሆናል ማለት ነው? could ይሆናል ማለት ነው። when I was young I could run very fast ወጣት እያለው በፍጥነት መሮጥ እችል ነበር እያለ ነው ማለት ነው። ስለዚህ ወደ አምስተኛ በመናልፍበት ጊዜ አምስተኛ ጥያቄ ለእናንተ ናት። ምንድነው? I dash learn English yesterday I dash learn English yesterday could ወይስ can? መልሶቻችሁን በኮሜንት ተሰውቁኝ። የዛሬ ቪዲዮአችን ይሄን ይመስላል። ይህ ቪዲዮ በጣም እንደተጠቀማችሁ ተስፋ አደርጋለሁ። ላይክ ያላደረጋችሁ በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ በደህና ቆዩ።